ወሽ በደንብ ጠቢ ከኔ ጋር ተሳፈጭልሽ ነበር። ቆይ ነው ምትዩ? እሺ ስንሽ ቃሽን ጠቢ ባክሽ። ካልሆነ ለማሚ ነው ጉድሽን ነግርልሽ። የምን አባታችሁ ጉድ ነው ደግሞ? አረ ምንም ጉድ የለም ማሚ። ዝም ብለሽ ጠቢ ንገሪኝ አንቺ። አረ ምንም ጉድ የለም ማሚ። አሃ ጭራሽ መደበቅ ጀመራችሁ? አረ ልነግራት ነው በቃ። ምን ትልቁን ብርጭቆ ሰብረው ነው በቃ ማሚ። ቆይ ልክፈት። የኔ ብር ያልቅም ብላችሁ እቃውን ፍጁት እንዴ? እኔ ምን አደረኩ ማሚ? አንቺ በረበረ እስካሁን አልቀየራችሁትም? አንቺ ወረጅልኝ እባክሽ ደክሞኛል። ነው ደግሞ እጅሽን አልታጠብሽም። አስቀኝ እኮ ነው ወንድ ተናገሪ። ሳልገባ ልመልሱኝ ነው እንዴ? ምን ሆነሽ ነው? መተቃቀፍ አበዛችሁ። ምንም ይያን መጣውን በቃ ሁሉም ክብር አይወድልምና ገባ። እሰይ ልጅ መጣህልኝ። ማሚዬ እስካሁን እልልታ አለ። ኦ ማይ ጋድ ና እባክህ ልቀፍ፣ ናፍቀኸኛል። እናስ የቤቱ ትወዳለሽ? ተመልሶልሻል ነው የምልሽ ማሚዬ። ሳትነግረን መጣ። እባክሽ እኔም ሳይነገረኝ ነው የተጫርኩት። ምን ድሮስ በዚህ እብደት ቢቀበሉት ነበር የሚገርመው። ልግባና አዝነህ ተቀመጥ። በሉ ግቡ። አንቺ እቃሽን ጠቢ። ኦኬ ነው። ምንድነው? ፕራንክ ነው። ጅል የራስ ጉዳይ። እሺ ሰይ ይናጣ ጥርሰን መከረው ብዙ ነው። እሺ I see a little silhouette of a Scaramouche, the bandango, thunderbolt, lightning, very, very brightening. እንዴ ነው ከቤት ውስጥ መውጣ ወንድሜ እያለ ምን ተንኮል እያሰብሽ ነው? ሾካካ ምን ያሸኩክሻል? እሰይ የትማባሽ አትሄጃትም። አሁንማ መጥቶልሻል። ዝም በይ እባክሽ። ይብላኝ አንቺ። እኔማ ልሄድ ነው። አሎ ወሬን ነው። እኔ ክላስ ነኝ። አንቺስ? ጓደኞቼ ጋር ምን ታደርጊ? ቺል እናድርግ። ኧረ ሆነ ቺል አንቺ እስካሁን ይያላችሁ ምን ግን ኧረ ወንድሜ ቶሎ እኮ ነው የምመለሰው። ታጋጮች ቆዩ መሰለኝ። አትወጪ ነበርሽ። ሰላም ተከራይ ነህ እዚህ ቤት? ሰው እንድጠራልኝ ነበር። ማንን? ኔቪንን። አስቲ ባረም በል። ምን ነው የለችም እንዴ? ሳታት የለችም አልኩህ አይደል? ምን ይመስላል? ያሟል እንዴ? ዘፋር ቆይ ምንድን ነው? ምኑ? አትወጪም ያልከኝ? እንድትወጪ ስለማልፈልግ ነው። ኧረ ነው? አዎ ሂጂ ግቢ ነው። ጭራሽ ቤት ድረስ ወንድ ደፋር። ሰሚ ደርሼ ልመጣ ነው። ወተሽ ልይሽና ወዮልሽ። እሺ አንቺ ዋ አትነጫነጪ። ሲያስጠላ። አሁን መቶ ወንድምነኝ እንዴ? እና ባሽላልሽው ኧረ ምን ይሻልሻል። አንቺ ድንጋይ የራስሽ ጉዳይ። ምንድነው እንደዚህ የሚያደርግሽ? ምን አገባሽ? ታላቅሽ ነኝ። የእናንተ ታላቅነት ባፍንጫ ይወጣሽ። ወዴት ነው? ልወጣ። ወዴት? ሰው አግኝቼ ልመጣ። ተይ በኋላ አጋሽቶ ነው የሚለቀሽ። ወዴት እየሄደች ነው? እኔ እንጃ ማሚ። ወንድሟ አይቷታል? አይ በቃ ገደላት እንግዲህ። ምን የትም አባሽ ነው ማታመጪሽ? በቃ ይቅርታ። አንቺ ነቀለው አትውጪ ስልሽ የምትወጪው አይደለም እኮ ወንድሜ፣ ውጭ ናፍቆኝ እኮ ነው። የናፈቀሽማ ዱላው ነው። ያቺ ዝም በያቺ ባሽቃብጪ። በቃ እናንተ ደግሞ አትበጥብጡ እስቲ እኮ ጭራሽ እኮ በቃ ሂጂ እስቲ አንቺ ወደ ውስጥ ግቢ።
ምንቅሽ እንዳይመስልሽ አንቺ አይጥ። አቤት። የሚከራይ ቤት አለ እንዴ? የለም። እሺ ሌላ ቦታ የት እናገኛለን? እኔ አላቀላችሁም። ኡፍ ትተዋወቃላችሁ? የት ነው ማውቃት? ምን አቀልሃለሁ? አንተ ስታወራ አይደል እንዴ እንደዛ አይነችው? ቀልድ ነው። እሱን ትተን ቤቱን እንፈልግ። ካልሆነ እህቴ ጋር ብዙ መቆየት አልፈልግም። እኔ ጋና ስለ እምቢ አልከኝ። ቆይ ለምን ድሮ ቤት አትሄድም? የት? እነዛ ናቸው ቆንጂዮቹ ቤት። እነኒ ፊንጋ? አዎ። አረ አይሆንም። ወንድሜ መልስልኝ። እሺ ብሬን ስትመለሺ ስልክሽ ይሰጥሻል እኮ። በቃ እሺ፣ የምጠብቀው ስልክ አለ። እሺ ጨምረሽ ትልኪያለሽ። እሺ በቃ መልስላለሁ። ስጠኝ። ዞር ዞር እዛ በእናትሽ እንኪ። ስሚ ካላቅምሽን ጣጣጣጣት በይ። እሺ አሁን ብር ላኪልኝ። ያዣውን 1000 ቁጥራን አውቀዋለሁ፣ በሱ ልክላለሁ። ጎበዝ ልጅ። ታናሽ ታላቋን ስታከብር እንዴት ደስ እንደሚል ብታይ። ገብቶልሃል? ጎበዝ ልጅ። አሁን ከፈለሽ ገደል መግባት ትችያለሽ። ቆይ ካልሰራውልሽ ምንድነው ግን እኔና አንቺ ይሻላል? እኔ አላውቅም፣ ግን ወንድሜ ካየ ይገለናል። ለምን? ከቤት እንደወጣው በዛ ላይ ከወንድ ጋር እንደሆንኩ ካወቀ ይገለኛል። እንዴ ለምን? ትልቅ ልጅ እኮ ነሽ። እሱ ጋር ስቲል ልጅ ነኝ። በቃ እኔ ልሂድ። ገና አሁን እኮ ነው የመጣሽው። በደንብ ፊትሽን አላየሁት። ሚጋንም የለችም። ሁለታችንን ካጣ ሌላ ነገር ነው የሚያስበው። እሺ መች ነው ድጋሚ አይኖችሽን የሚያየው? በቃ እደውልልሃለሁ። ቻው። አንቺ የት አባቷ ነው ሄደሽው? እኔ እንኳን ገና መምጣት አይደል እንዴ? ጭራሽ አትውጪ ስትባል ይብስባታል። ራስ እኮ ብዛ። ኧረ ምንም አላልኩም። ያው እንደው መታለች። የት አባሽ ነበርሽ? ታች ሰፈር። ምን አባሽ ታደርጊያለሽ? ኤደን ጋር ነበርሻ? አዎ ብታይ ትንሽ አሟታል። እና ታዲያ ለምሩ ለማሚሳ ነገር ሲወጣሽው? ድንገት ነው የነገረችኝ ወንድሜ። እሺ ግን ይሁን። የት እንደነበርሽ ደግሞ ደርስበታለሽ። ምን አባሽ ተፈጠርሽ? እሺ